ሰላም ውድ ሀገሬ ልጆች እንዴት ናችሁ? ሰላም ናችሁ? አለሁኝ እኔ ደህና ነኝ። ሰላማችሁ ይብዛልኝ እና በእኔ የደረሰው በእናንተ አይድረስ እያልኩ መልእክቴን የማስተላልፈው እንዴትና ከየት ብዬ እንደምጀምርላችሁ አላውቅም እና ነገሩ እንደዚህ ነው። ያው በቅርቡ የሳውዲ አረቢያ መንግስት ከመጋቢት 20 ጀምሮ በ90 ቀን ውስጥ ህጋዊ የመኖሪያ ፍቃድ የሌላቸው ዜጎች ሀገሪቷን ለቀው እንዲወጡ የምህረት አዋጅ ማውጣቱ ይታወሳል። እና ይህንንም ተከትሎ በነገራችን ላይ እኔ የባለትዳር እና የአንድ ልጅ አባት ነኝ። በትዳር ዘመኔም ያው 3 አመት ቆይቻለሁ። በ3 አመት ውስጥ የአመት ከ9 ወር ከምናምን ልጅ አድርሻለሁ ማለት ወንድ ልጅ ወልጃለሁ። እና በዚህ መሰረት በአዋጁ መሰረት ሚስቴ ባለቤቴ ያው ህጋዊ መኖሪያ ፍቃድ ስላልነበራት እሷን ወደ ሀገር ለመሸኘት ኤምባሲ ምናምን ተፍተፍ ያርጉ ነበረ። በዚህ መሰረት ያው ኤምባሲ ያው ልጅ ስላላት እሷ ልጇና የልጇ አባትና እናት መታወቅ አለበት እና ያ ተመርምሮ ነው ወደ ኢትዮጵያ መሄድ የምትችለው ማለት ነው። እና በዛም መሰረት እኔ የሚሄድኩኝ አብረን ደማችንን ሰጠን ደም ምርመራውን ሰጠን ዲኤንኤ ምርመራ ማለት ነው። ውጤታችንን ጠበቅን። በወር ከምናምኑ ሁለት እንደዛ ቆይቶም ውጤት መጣ እና ውጤቱ በመጣበት ጊዜ ሄድን እና ፍጹም ያልጠበቅኩትና ያላሰብኩት እንኳን በህልሜም በቃ አስቤ አልሜ የማላውቀው ነገር ማለት ተከሰተ። ያም ነገር ምንድነው? ይህ ልጅ እኔ እንዳልሆነ ነገሩኝ። በጣም ደነገጥኩኝ። በቃ ራሴን ሳትኩኝ። በቃ በሳቱ ማለት ነው። ራሴን ስቼ ምናምን ምን እንደተፈጠረ ሁሉ በቃ ራሴን ሳትኩኝ እና በቃ በጣም ተረበሽኩኝ። በቃ መሆኑን አጣሁኝ። አስቡት አመት ከ9 ወር ምናምን ሚስቴ ናት ብላችሁ ልጄ ነው ብላችሁ አብራችሁ ይኖራችሁት መጨረሻ ላይ ያንተ ልጅ አይደለም ስትባሉ የሚሰማችሁ ስሜት አስቡት። በራሳችሁ ቦታ ሆናችሁ ማለት ነው። በጣም ተረበሽኩኝ እና የኔ ልጅ ካልሆነ ይሄ ልጅ የማን ነው አልኩ። መጨረሻ ላይ በቃ 1-2 ምናምን ሲሏት ምናምን አባቱን አምጪ ስትባል ሲያፋጥጧት አባቱ አረብ እንደሆነ ተናገረች። የአረብ ልጅ ሆኖ ተገኘ። ከዛም በቃ አፋጥጧት ምናምን ጦቅም የተባለች ጦቀመች። ከዛ በኋላ ያው እነሱ ይተዋወቃሉ። ለሰውየው አመነ የራሱ ልጅ እንደሆነ ማለት ነው። አመነ ሰውየው። ከዛ በኋላ ሁለቱም ላይ ካቴና ተደረገ። ፖሊስ መጣ ምናምን በጣም ቦታው ተግልተን አለ። በቃ በጣም ተቀወጠ ቦታው። ፖሊስ መጥቶ ይዟቸው ሄደ እነሱን። ልጁንም መንግስት ይፈልገዋል ተብሎ ልጁንም ይዞት ሄዱ። ትንሹን ህፃኑን የኔን ልጅ ማለት ነው። እና በዚህ አጋጣሚ እኔ አሁን ማስተላልፈው ነገር ምንድነው? በመጀመሪያ ደረጃ በእኔ ደረሰው በእናንተ አይድረስ እያልኩኝ ይህ ልጅ እንዲመለስልኝ ነው። እነሱ የሚሉት ምንድነው? ይሄ ልጅ የሳውዲ አረቢያ ዜግነት ስላለው ደሙ የሳውዲ አረቢያ ስለሆነ በአባቱ በኩል ይሄ ልጅ ከዚህ መውጣት የለበትም እያሉ ነው። እኔ ደግሞ ልጁ የኔ ነው ይገባኛል። ባልወልደውም እንደ ልጄ አርጌ ማሳደግኩት ልጄ ነው እና ልጄን አስመልሱልኝ ይላሉ። ለኢትዮጵያ ሕዝብ መልእክቴን አስተላልፉልኝ እባካችሁ ድረሱልኝ ይላሉ። ድምጼን አሰሙልኝ፣ ልጄን አስመልሱልኝ እባካችሁ።